ሰላም ሰላም ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። እንዲሁም ዛሬ በአዲስ ነገር ብቅ ብያለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ሸር በማድረግ ላይክ አድርጉ። እንዲሁም ወደ ዛሬ የመጣሁበት ይዣችሁ ከሚሄድ በፊት ውድ ኦርቶዶክሳውያን እንኳን ለታላቁ ነነዌ ጾም አደረሰን። እንዲሁም ቀጣይ የአብይ ጾም ይገባል። ሰላምና ፍቅር የኃጢአታችንን የሚያስተሰርይበት ሀገራችንን ሰላም የምታደርግበት ጾም ያደርግልን። ልደቱን እንዳየን ሁሉ እንደዚሁም ትንሣኤውን ለማየት ያውቃል። ሀገራችንን ኢትዮጵያን ሰላም ያደርግልን፣ ሰላምና ፍቅር ያምጣልን እላለሁኝ። ዛሬ ይዤላችሁ የመጣሁት ጂሜል ስቶሬጃችሁ ፉል እያለ ያስቸግራችሁና እንዲሁም ከፕሌይ ስቶር ላይ ማውረድ ላልቻላችሁ ዛሬ መፍትሄ ይዤላችሁ መጥቻለሁኝ። ከእናንተ የሚጠበቀው ላይክ፣ ሼር እና ሰብስክራይብ በማድረግ እንደዚሁም የሚያበረታቱ ኮሜንቶቻችሁን ኮሜንት አስቀምጡልኝ። ኮሜንት ስታስቀምጡ ግን ከየት ሀገርና በስንት ሰዓት እንዳያችሁ ደቂቃዎችን ብታስቀምጡልኝ በጣም የበለጠ ለእኔ አስተዋጽኦ አለው ማለት ነው። ምክንያቱም ለቻናሌ ቪዲዮዎች ቫይራል እንዲወጡ ይጠቅማሉ ማለት ነው። እና ዛሬ ይዤላችሁ የመጣሁት ጂሜል አካውንታችን ፉል እያለ ላስቸገረና ስቶሬጁ ምክንያቱም ጂሜል አካውንቱ ፉል ከሆነ ስቶሬጁም ጂቢው ፉል ይሆናል ማለት ነው። ከፕሌይ ስቶር ላይም ሆነ ከጎግል ላይ ምንም አይነት ማየትም ሆነ ማውረድ አንችልም ማለት ነው። ዋናው ትልቁ ቁልፍ ጂሜል ስቶሬጅ ስለሆነ ጂሜል ስቶሬጃችን ደግሞ የብዙዎቻችን ጥያቄ ስለሆነ ጂሜል ፉል ሆነብኝ እንዴት አድርጌ ላስተካክለው የሚለውን ብዙ ጥያቄዎች አይቻለሁኝ። እንደዚሁም ዛሬ መፍትሄ ብዬ እኔ የምጠቀምበትን ላሳውቃቸው ብዬ ነው። ያወቁትን ማሳወቅ መልካምነት ነው። መልካምነት ደግሞ አይከፈልበትም፣ ምንም ዋጋ አይወጣበትም። ያሳወቁትን ማሳወቅ ለእኛ ይጠቅመናል እንጂ ለምናሳየው ሰውም ጥቅም አለው፣ ግን ለእኔ የማወጣበት ምንም ነገር የለም። ምክንያቱም መልካምነት ከፈጣሪ የተሰጠን እንጂ ራሳችን የፈጠርነው ጸጋ አይደለም። ከፈጣሪ የተሰጠን ጸጋ ብቻ ነው ማለት ነው። እና ዛሬ ይዤላችሁ የመጣሁት ጂሜል አካውንታችን ፉል እየሆነ እንደዚሁም በተለይ እነኚህ ሃይ ኮፒ የሆኑ ስልኮች ጂሜሉ ፉል ከሆነ ምንም አይነት ከፕሌይ ስቶር ላይም ሆነ ዩቲዩብ እንይ ብንል ምንም ማየት አንችልም። ምክንያቱም ጂሜሉ ፉል ከሆነብን ስቶሬጁ ድሌት ማድረግ ካልቻልን እና የሚስተካከሉ ሴቲንጎችን ካላስተካከልን ጂሜል ስቶሬጃችን ፉል ይሆናል ማለት ነው። ጂሜል ስቶሬጅ ፉል ሆነ ማለት ደግሞ ፎቶም አናስቀምጥም፣ ከፕሌይ ስቶር ላይም ምንም አይነት ዳውንሎድ ማድረግ አንችልም። አንድ አፕሊኬሽን ዳውንሎድ እናርግ ስንል ጂሜል አካውንት ስቶሬጅ ኢዝ ፉል ይለናል። እኔም አጋጥሞኛል ከዚህ በፊት እንደዚህ ሆኖብኝ አንድ ስልክ ጥያለሁ። ግን አሁን መፍትሄ ብዬ እስካሁን ከዛ በኋላ የተጠቀምኩበትን መፍትሄ ብዬ ይዤ የመጣሁትን ላሳያችሁ ማለት ነው። በጣም ጠቃሚ የሆነ ሴቲንግ ነው። ይሄንን ቀስ ብለን በዝግታ እስከመጨረሻው ቪዲዮውን በማየት እናስተካክል። ለስልካችን በጣም ቁልፍ እና ጠቃሚ የሆነ ነው እላችኋለሁ። ዛሬ ይዣችሁ የመጣሁትን ጂሜል አካውንታችንን እንዴት ስቶሬጁን ማጥፋት እንዳለብን እና እምቢ እንዳይለን ፉል እንዳይሆንብን እንዴት ማስተካከል እንዳለብን ይዤላችሁ መጥቻለሁ። ተከተሉ። በቅድሚያ ወደ ሴቲንጋችን ውስጥ እንገባለን። ቅድሚያ ሴቲንግ ውስጥ ከገባን ወደ ታች እናንሸራትታለን። ወደ ታች ካንሸራተትን በኋላ ምን ውስጥ ነው የምንገባው መሰላችሁ? እዚህ ጎግል ውስጥ ይሄን ጎግልን ኦኬ ካልነው በኋላ ጎግል ውስጥ ከገባን በኋላ እዚህ ጋር ሁለት አማራጮች አሉ። ጎግል ሰርቪስ ውስጥ ከገባን በኋላ ሁለት አማራጮች አሉ። የመጀመሪያው ሪኮመንድድ ነው፣ ሁለተኛው ደግሞ ኦል ሰርቪስ ነው። እኛ ግን የምንፈልገው ጂሜል አካውንታችን ፉል እየሆነ ስላስቸገረን ኦል ሰርቪስ የሚለው ነው። ምክንያቱም ኦል ሰርቪስ ማለት ሁሉንም ነገሮች የምናገኝበት ማለት ነው። ስለዚህ ወደዚህ ጋር ኦል ሰርቪስ ውስጥ ከገባን በኋላ ወደ ታች እናንሸራትታለን። ምክንያቱም የምንፈልገው ጂሜል አካውንታችን ስቶሬጁን ፉል የሆነብንን ለማጥፋት ስለሆነ ወደ ታች ስናንሸራትት ምን እናገኛለን? ፓካፕ የሚል እናገኛለን ማለት ነው። ፓካፕ የሚል እናገኛለን። ይችን ፓካፕ የሚለዋትን ክሊክ አረጋታለሁ አንዴ። እንደምታዩት እዚህ ጋር ፓካፕ ውስጥ ገባሁኝ። ፓካፕ ውስጥ ስትገቡ እዚህ ጋር የመጀመሪያው ኤስኤም የሚለው የስልካችሁ ስምና ከየት ሀገር ሞዴሉ ምን እንደሆነ የሚያሳያችሁ ነው። ይቺ በአረንጓዴ የተጻፈችው ደግሞ ፓካፕ ነው ይላል። አሁን ነው ወይ መመለስ የምትችሉት ማለት ነው። ፓካፕ ነው አሁን ነው መመለስ የምትችሉት የሚለው ምናልባት የአንዳንዶቻችሁ በአረንጓዴ ላይሆን ይችላል። በሰማያዊ ከሆነ ይቺን ኦኬ ትላታላችሁ። ኦኬ ካላችኋት ይቺ አረንጓዴ ከሆነ ማለት ይቺኛዋ እዚህ ጋር ያለችው ራይት አትሆንም።
ማነው ሰማያዊዮ ከሆነ ይቅርታ፣ ሰማያዊዮ ከሆነ ይቺ እዚህ ጋር ያለችው ሳምሰንግ የስልካችሁ ሞዴሉ ኦን አይሆንም ማለት ነው። ራይት አትሆንም። ግን አረንጓዴ የሚሆነው ምንድነው? እኔ መጀመሪያ ስላስተካከልኩት ነው ማለት ነው። የስልኬን ስቶሬጅ ማለት ነው። እዚህ ጋር የእናንተ ሰማያዊዮ ነው የሚሆነው። ሰማያዊዮ ከሆነ ግን አረንጓዴ እንዲሆን ኦኬ ትሉታላችሁ። ኦኬ ትሉታላችሁ። ኦኬ ካላችሁት ደግሞ ይስተካከልላችኋል ማለት ነው። ይቅርታ ወደኋላ ተመለሰብኝ። ስለዚህ እኛ የምንፈልገው ምንም አያችሁ። አሁን ይሄንን ፓካፕ ናው የሚለውን ስነካው እንዲህ ነው እናንተ የሚሆነው ማለት ነው። አያችሁ አሁን ያቺ ሰማያዊ አረንጓዴዋ ጠፋችና አሁን ስታርት እያደረገ ነው፣ ፓካፕ እያደረገ ነው ማለት ነው። ምክንያቱም ስቶሬጅ ፉል እንዳይሆን ማን ነው ጂሜል ስቶሬጁ ፉል እንዳይሆን ፓካፕ እያደረገልኝ ነው፣ እያጠፋልኝ የማልፈልጋቸውን ነገሮች እያስወገደ የምፈልጋቸውን ነገሮች ሪስታርት እያደረገ ማለት ነው። ስለዚህ እኛ አሁን የምንፈልገው ይሄን እንዳለ ትተውትና እሱ ፓካፕ ያርግ ማለት ነው። እዚህ ጋር ቪዲዮ ካለ ቪዲዮ፣ ፎቶ ካለ ፎቶ፣ የማትፈልጉትን ፎቶ እና የማትፈልጉትን ቪዲዮ እሱ መርጦ ያወጣላችኋል ማለት ነው። እና አንዳንድ ስልኮች ምን አለ በራሳቸው ጊዜ ዳውንሎድ የሚያደርጉ አፕሊኬሽኖችን ለምሳሌ ጌሞችን፣ የተለያዩ አፕሊኬሽኖችን በራሱ ጊዜ ስልኩ ዳውንሎድ ያደርጋል። ያን እንዳይሆን ደግሞ ይቺ ጠቃሚ ናት ማለት ነው። አያችሁ የኔ አሁን ዳውንሎድ እያደረገ ነው፣ ፓክአፕ እያደረገ ነው ማለት የምፈልጋቸውን አፕሊኬሽኖች ብቻ ያወርድልኝና የማልፈልጋቸውን አፕሊኬሽኖች ይዘጋል ማለት ነው። ስለዚህ ይሄን እንዳለ ትተውትና እሱ ይጨርስ። ከዛኛ የምንፈልገው ምንድነው ፓክአፑን ስቶሬጅ ጂሜላችን ፉል የሆነብን ስላስቸገረን እዚህ ጋር ነው የምንወርደው። አያችሁት እዚህ ጋር ፎቶ ኤንድ ቪዲዮ የሚል አለ። ፎቶ ኤንድ ቪዲዮ የሚለው እዚህ ጋር ታያላችሁ ኦፍ ነው። ኦን ከሆነ ይችን አንዴ ክሊክ እናረጋታለን። ይችን ክሊክ ስናረጋት እዚህ ጋር የሚመጣው ፓክአፕ ፎቶ ኤንድ ቪዲዮ አር ካሜራ ኢዝ ፎልድ ይላል። አያችሁ ይሄ ካሜራችሁ ፎልድ ከሆነ ያ ማለት ኦን ከሆነ ካሜራው ይቺ እንደዚህ ኦን ከሆነች እንደ እንትናችሁ ጂሜል ስቶሬጁ ፉል ይሆናል ማለት ነው። ጂሜል ስቶሬጁ ፉል ሆነ ማለት ደግሞ ምንም አይነት ዳውንሎድ ማድረግ አትችሉ፣ ምንም አይነት ጂቢ መጠቀም አትችሉ። የሆነች ነገር ትንሽዬ ከተጠቀማችሁ ስልኩ የተበላሸ ይመስላችኋል፣ ግን የተበላሸ አይደለም፣ ወይም ፉል ሆኖ አይደለም። እኛ የምናስተካከላቸውን ነገሮች ስላላስተካከልም ብቻ ይችን ኦን ካረግናት እንዳለ ጂሜል ስቶሬጁ ፉል ይሆናል ማለት ምንድነው ማድረግ ያለብን? ኦፍ ነው ማድረግ ያለብን፣ ኦን የሆነችውን ኦፍ። ስለዚህ ችን ኦፍ አረግናት ማለት ጂሜል ስቶሬጃችን በፍጹም መቼም ቢሆን የፈለገንን አፕሊኬሽን ብናወርድበት፣ የፈለገንን ፎቶ፣ የፈለገንን ቪዲዮ ብናስቀምጥበት ጂሜል ስቶሬጁ ፉል አይሆንም ማለት ነው። ስለዚህ ከዚህ እንወጣና ይችን ኦፍ ካደረግን በኋላ ፓክአፕ ፎቶ ኤንድ ቪዲዮውን ካሜራችንን ኦፍ ካደረግን በኋላ ከዚህ እንወጣና የቅድ እዚህ ጋር ለምሳሌ ከፈለጋችሁ የፈለጋችሁትን ቪዲዮ የፈለጋችሁትን ፎቶ መርጣችሁ ጂሜል ስቶሬጅ ውስጥ ማስቀመጥ ትችላላችሁ። ለምን ያቺ ኦፍ ስለሆነች ፓክአፓ ፎቶ ኤንድ ቪዲዮ ኦፍ ስለሆነ ምንም አይነት ፉል አይሆንም። ምክንያቱም እሱ በሚፈልግ ጊዜ ያጠፋዋል። የሚፈልገውን ለምሳሌ ከወር ከሁለት ወር ከሶስት ወር በኋላ ያለውን ያጠፋዋል። ልክ አዲስ ስታወርዱ ስታስቀምጡ እራሱ ያስቀምጥላችኋል ማለት ነው፣ ይመርጥላችኋል። ስለዚህ ከዚህ እንወጣና ይች አሁን ቅድምዬ ያያችኋት የእናንተ ሰማያዊ ነው የሚሆነው ብያችኋለሁ። ስለዚህ እንዲህ አረንጓዴ እንዲሆን ፓክአፕ እንዲሆን ይህንን አረንጓዴ ማድረግ አለባችሁ ማለት ነው። እዚህ ጋር ፎቶ ኤንድ ቪዲዮ ያለችዋን ኦፍ መሆኗን ቼክ አድርጉ፣ ይነችን ማለት ነው። ቪዲዮ እና ፎቶችሁ ኦፍ ከሆነ ፓክአፑ፣ ስለዚህ ጂሜል ስቶሬጃችሁ በፍጹም ፉል ሊሆን አይችልም ማለት ነው። ስለዚህ ከዚህ በኋላ ምንም አይነት የፈለገንን ጂሜል ስቶሬጅ፣ የፈለገንን ቪዲዮ፣ የፈለገንን ፎቶ፣ የምንፈልገውን ዶክሜንት ጂሜል ስቶሬጅ ውስጥ ብናስቀምጥ ምንም አይነት ጂሜላችን ፉል ሊሆን አይችልም ማለት ነው። ውድ ቤተሰቦች ዛሬ ይዤላችሁ የመጣሁት እንደዚህ ያማረ ውብ የሆነ ሴቲንግ ነው። ስለዚህ ይህንን ተጠቀሙበት። ለእኔ እውነት እየተጠቀምኩበት ነው። በጣም አሪፍ ነው። ምክንያቱም አንዳንድ ስልኮችን እንዳልኳችሁ በራሱ ጊዜ የሚያወርድ አፕሊኬሽኖችን የማውረድ አቅም አለው። ለምን ስልኮች የሚስተካከሉ ሴቲንጎችን ካላስተካከልን ስልኮች በራሳቸው ዝም ብለው አውቶማቲክ የሚያወርዱት አፕሊኬሽን አለ። ለምሳሌ አብዛኞቹን ስልኮች ካያችሁ ጌሞች በብዛት የህፃናቶች መጫወቻ ማለት ህፃናቶች የሚጫወቱበት ዩቲዩብ ሙዚቅ የሚባል አለ። እሱን
ጌሞች በተለያየ ጌሞች የሚያወርድብን ጌም ክራሽ ይባላል፣ ጌም ሹተር ምናምን የሚባሉ እነዚህን ነገሮች የሚያወርድብን ስልኩ በራሱ ጊዜ ስለሆነ ያ ደግሞ ያጋልጠናል። የስልካችንን ስቶሬጅ ጂቢው ፉል እንዲሆን ያጋልጠናል ማለት ነው። ስለዚህ ይሄንን ሴቲንግ በማስተካከል ብቻ ስቶሬጅ ጂሜል ስቶሬጃችንን ማስተካከል እንችላለን ማለት ነው። ውድና የተከበራችሁ ቤተሰቦች ዛሬ ይዤላችሁ የመጣሁት የጂሜል ሴቲንጋችንን እንዴት ማስተካከል እንዳለብን ነው። ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ፣ እንዲሁም ሰብስክራይብ አድርጉ። ውድና የተከበራችሁ ተመልካቾቼ ዛሬ ይዤላችሁ የመጣሁት ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ፣ ቸር ቆዩልኝ። እንዲሁም ሀገራችን ኢትዮጵያን ሰላም ያድርግልን። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሀሳባችሁ በኮሜንታችሁ መሰረት መልሳችሁን እመልሳለሁ ማለት ነው። ቻው፣ ሰላም።